ኤሪያ 51 በ17 የመሬት መንቀጥቀጦች በ24 ሰዓት ውስጥ መመታቱ እየተዘገበ ይገኛል። በዚህ ሳምንት ይህ ኤሪያ 51 የሚባለው ቦታ በአሜሪካ ውስጥ በከፍተኛ ሁኔታ ከሚጠበቁ ቦታዎች አንዱ ነው። የአሜሪካ መንግስት እስከዛሬ ይህ ቦታ አዳዲስ ቴክኖሎጂዎች የሚፈጠሩበትና የሚፈበረኩበት ቦታ ነው በሚል ነው መግለጫ የሚሰጠው። ሌሎች ኮንስፒሬሲ ቲዮሪ የሚያራምዱ ሰዎች ደግሞ ይህ ቦታ የሌሎች ፍጡራኖች ኤሊያኖች ተይዘው ታስረው ያሉበት ቦታ ነው በሚል በከፍተኛ ሁኔታ ሲዘገብና ሲወራ እንደነበር ባለፉት 30 እና 40 ዓመታት ውስጥ ታውቃላችሁ ማለት ነው። አሁን ላይ ግን በ17 የመሬት መንቀጥቀጦች በ24 ሰዓት ውስጥ ተደጋግሞ መመታቱ እየተዘገበ ይገኛል። ከነዚህ ከ17ቱ የመሬት መንቀጥቀጦች ትልቁ 4.4 ማግኒቲዩድ የተመዘገበ የመሬት መንቀጥቀጥ ይህም ቦታና እዛ አካባቢ አግኝቶታል። ሌሎች ኮንስፒሬሲ ቲዮሪ የሚያራምዱ ሰዎች ደግሞ ያነሱት ሌላ ሀሳብ ደግሞ እነዚህ የ17ቱም መሬት መንቀጥቀጦች ለምድር ገጽ የቀረቡ ናቸው፣ በትንሽ ኪሎ ሜትር ውስጥ ያሉ ናቸው። ነገር ግን በሌላ ቦታ የሚከሰተው የመሬት መንቀጥቀጥ ደግሞ ከፍተኛ የሆነ ጥልቀት ይኖረዋል። እዚህ ቦታ ግን እነዚህ መሬት መንቀጥቀጦች ጥልቀት አልነበራቸውም በማለት የዘገቡ ይገኛሉ። እስቲ እናንተ ምን ታስባላችሁ? ከዚህ ጋር ተያይዞ አዳዲስ መረጃዎች የሚወጡ ከሆነ የማሳውቃችሁ ይሆናል። ሳይንሳዊ መረጃ የሚመቻችሁ ከሆነ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።